እሺ ከፐርቼዝ በኋላ ወደ ኢንቨንተሪ እንሂድ። ኢንቨንተሪ ላይ ኦፕሬሽን ታይፕስ የሚባሉ አሉ። ኦፕሬሽን ታይፕስ እነማን ናቸው? ሪሲትስ አሉ፣ ኢንተርናል ትራንስፈርስ አሉ እና ዴሊቨሪ ኦርደርስ አሉ። ወሳኝ የሚባሉት ኦፕሬሽን ታይፖች እነዚህ ናቸው። እነዚህን አንድ በአንድ እናያቸው። ስለዚህ ሪሲት የሚባለው ፐርቼዝ አድርጋችሁ ሪሲቭ ስትሉ ጂአርኤን ስትሰሩ ሲስተሙ የሚጠቀመው ኦፕሬሽን ታይፕ ነው ማለት ነው። ስለዚህ ሪሲት ላይ ገብተን ትራንዛክሽን እዚሁ ቀጥታ መስራት እንችላለን ኢንቨንተሪ ላይ ሆነን ማለት ነው። ኒው ብለን እዚህ ጋር ቬንደሩን መርጠን ወይም የምንቀበለውን ሰው የምንቀበለውን ኦርጋናይዜሽን ሊሆን ይችላል አስገብተን እዚህ ጋር ዲማንድ 3 የምንፈልገው ነው ማርካስ ቱ ዱ ብለን ልክ እቃውን ስንቀበል እዚህ ጋር ኳንቲቲውን አስገብተን ቫሊዴት እንለዋለን ማለት ነው። በዚህ ወይ ሪሲትስ ወይም ጂአርኤን መስራት ይቻላል ማለት ነው። ሌላኛው ታይፕ ኢንተርናል ትራንስፈር ነው። ኢንተርናል ትራንስፈር ላይ ገብተን እነዚህ የተሰሩትን ማየት እንችላለን። አይታችሁ ከሆነ ሶርስ ዶክመንቱንም እዚህ ጋር ያሳያችኋል። ኤስአይቪ የሚለው ከስቶሪ ሹ ቮቸር የመጣ ከስቶሪ ኩዌስት የመጣ ስለሆነ ነው። ሌላም ካለ እዚህ ጋር ያሳያችኋል ማለት ነው። ኒው ብለን ኮንታክት እዚህ ጋር መርጠን ፕሮዳክቶቹን እዚህ ጋር አስገብተን ከነ ኳንቲቲያቸው ማለት ነው። ያው ብዙ መጥቀስ እንችላለን እዚህ ጋር ማስገባት እንችላለን። ሁለት ከዛ እዚህ ጋር ዴስቲኔሽን እና ሶርስ ሎኬሽን የሚል አለ። ከየት ወዴት ነው ትራንስፈር የሚደረገው የሚለውን ነው። ስለዚህ ዴስቲኔሽን ሎኬሽን እዚህ ጋር ሎኬሽኖችን ሰርች ሞር ብላችሁ ማየት ትችላላችሁ። ለምሳሌ ያው ከአንድ ሼልፍ ወደ አንድ ሼልፍ ከአንድ ሎኬሽን ወደ አንድ ሎኬሽን ሊሄድ ይችላል። እሱን ሎኬሽን እዚህ ጋር ትመርጡለታላችሁ። ከዚህ በኋላ ማርካስ ቱ ዱ ብላችሁ ቫሊዴት ትሉታላችሁ ማለት ነው። እዚህ ጋር ኳንቲቲ 3 እናስገባለት ቫሊዴት እንበለው። አሁን ይሄን ኢንተርናል ትራንስፈር አደረግን ማለት ነው። ሌላ ኦፕሬሽን ታይፕ ዴሊቨሪ ነው። ዴሊቨሪ ደግሞ ከስቶካችን ሲወጣ ከሆነ ሎኬሽን ሲወጣ የምንጠቀመው ኦፕሬሽን ታይፕ ነው ማለት ነው። ኒው ብለን እዚህ ጋር ለከስተመራችን ከሆነ ከስተመራችን እዚህ ጋር መርጠን ከዛ በኋላ ፕሮዳክቱ የሚወጣውን ፕሮዳክት ወይም የሚወጡትን ፕሮዳክቶች እዚህ ጋር እያስገባን ኳንቲቲያቸውንም እያስገባን በመቀጠል ማርካስ ቱ ዱ እንለዋለን። ከዚህ በኋላ ቫሊዴት ስንለው ከስቶካችን ከሶርስ ሎኬሽናችን ይቀነሳል ማለት ነው ይሄ ኳንቲቲ በዚህ ፕሮዳክት። ስለዚህ ኦፕሬሽን ታይፖች ሜን ኦፕሬሽን ታይፖች እነዚህ ናቸው ማለት ነው ሶስቱ። ከዚህ በኋላ ኦፕሬሽንስ ላይ ብዙ ታገኛላችሁ። እዚህ ላይ ፊዚካል ኢንቨንተሪ የሚል አለ። ፊዚካል ኢንቨንተሪ ለማድረግ ከተፈለገ ወይም ፊዚካል አጀስትመንት ለማድረግ ከተፈለገ ኢንቨንተሪ አጀስትመንት ለማድረግ ከተፈለገ እዚህ ጋር ገብተን ካውንትድ ኳንቲቲ እዚህ ጋር ክሊክ ስናደርገው እንደዚህ ያስቀምጥልናል። ካውንትድ ኳንቲቲ ፊዚካሊ 7 ቢኖር 7 ብለን አፕላይ እንለዋለን ማለት ነው። ይሄኛው እንደ ሂስትሪ ሙቭ ሂስትሪ ላይ ይታወቃል። ኦሬዲ እንትን ነው ትሬሰብል ነው ማለት ነው። ስለዚህ በዚህ ወይ የኢንቨንተሪ አጀስትመንት ወይም ፊዚካል ካውንት ማድረግ እንችላለን ማለት ነው። ሌላ ሪፖርቲንግ ላይ ስቶክ ማየት እንችላለን። ያለንን ፊዚካል ስቶክ በእያንዳንዱ ካታጎሪ ፊልተርም እያደረግን ማየት እንችላለን ማለት ነው። ልክ እንደዚህ ሌላ ቫሉዌሽን ማየት እንችላለን። ቫሉዌሽን ኮስት ዋይዝ እንዴት እንደሆነ ያሳያችኋል። ቫሉዌሽን ላይ
ስለዚህ ኢንቨንተሪ ላይ ዋና ዋና ሜን ነገሮች እነዚህ ናቸው ማለት ነው። ቀጣይ ወደ ስቶር ሪኩዌስት እንሂድ። ስቶር ሪኩዌስት እንዴት እናደርጋለን? ስቶር ሪኩዌስት ላይ ገብተን ስቶር ሪኩዌስት የምትለዋ ላይ ክሊክ አድርገን የተጠየቁትን ስቶር ሪኩዌስት ትራንዛክሽኖች እዚህ ጋር ያሳየናል። አዲስ ለመጠየቅ ኒው ብለን የምንጠይቅበትን ሪዝን እዚህ ጋር ጽፈን ዲስክሪፕሽን የምንፈልጋቸውን ፕሮዳክቶች እዚህ ጋር አዳድ ማድረግ ነው ማለት ነው ከነ ኳንቲቲያቸው። ከዚህ በኋላ ሰሚት እንለዋለን። የራሱ አፕሩቫል ሲስተም አለው። አፕሩቭ ይደረጋል። አይታችሁ ከሆነ ኦን አንድ ያለው ኳንቲቲ ከሪኩዌስትድ ኳንቲቲ የሁለቱም ይበልጣል። ስለዚህ ኤስአይቪ ነው የሚሰራው ማለት ነው። ክሬት ስቶር ኢሹ እናደርጋለን። ስቶር ኢሹ ክሬትድ ይሆንልናል። ስቶር ኢሹ ላይ ገብተን ምን ማድረግ አለብን ማለት ነው። ስቶር ኢሹ ራሱ የራሱ አፕሩቫል ሲስተም አለው። ሰብሚት ይደረጋል፣ አፕሩቭ ይደረጋል። ከዚህ በኋላ ቫሊዴት ይደረጋል። መጨረሻ ላይ ትራንስፈር ክሬት ይደረጋል ማለት ነው። እዚህ ጋር እያለኝ ያለው እዚህ ጋር ዌር ሃውስ ስላልጠቀስኩለት ነው። ሬቲና ዌር ሃውስ ዴስቲኔሽን ሎኬሽን ወዴት ነው የሚሄደው የሚለውን ነው። እዚህ ጋር ዴስቲኔሽን ሎኬሽን ስቶር ኢሹ ከሆነ ከስተመርስ መምረጥ እንችላለን የሚወጣ ከሆነ። ከዚህ በኋላ ክሬት ትራንስፈር እንለዋለን ማለት ነው። ትራንስፈር ላይ አንድ ክሬት ያደርግልናል። ይህን ትራንስፈር ኢንቨንተሪ ላይ ቅድም ያየ ነው ኢንተርናል ትራንስፈር ማለት ነው። ከዛ ቫሊዴት እንለዋለን። በስትክክል እንትናችንን ይቀንሷል፣ ስቶካችንን ይቀናንሷል ማለት ነው። ስቶር ኢሹ ክሬት አደረግን ማለት ነው። ስቶር ሪኩዌስት ላይ ስታዩት አይታችሁት ከሆነ እዚህ ጋር ምን ያደርጋል? ኤስአይቪ አሁን ክሬት ያደረግነው ይሄ ነው። ኦን ኤስአይቪ ይላል ማለት ነው ስታተሱ። ሌላ እንዴት ወደ ፐርቼዝ ሪኩዌስት እንደሚሄድ እንይ። ሪዝን እዚህ ጋር ተመሳሳይ እናስገባለን እንደቅድሙ። እዚህ ጋር አንድ ሴናሪዮ አንድ ፕሮዳክት እናስገባና አይ ቲንክ ይሄኛው ሳይሆን አንድ እዚህ ጋር እናስገባ። ካለው ኳንቲቲ በላይ ከሆነ ወደ ፐርቼዝ ሪኩዌስት መሄድ አለበት። አይታችሁ ከሆነ እዚህ ጋር ኦን ኳንቲቲ 0 ነው፣ እዚህ ጋር 30 ነው። ቀይ ያደርገዋል ከሌለ ወደ ፐርቼዝ መሄድም ከሆነ እንደዚህ ያሳያችኋል። ከዚህ በኋላ አፕሩቭ ይደረጋል። ከዚህ በኋላ ክሬት ፐርቼዝ ይደረጋል ማለት ነው። ፐርቼዝ ክሬት ፐርቼዝ እለዋለሁ። ከዚህ በኋላ ፐርቼዝ ሪኩዌስቱን ከፍቼ ቀጥታ ወደ ፐርቼዝ ሞጁል ላይ ያየነውን ምንድነው ስቴፖች መሄድ ይኖርብናል ማለት ነው። እዚህ ጋር ቬንደር መርጠን ዳይሬክት ከሆነ ቀጥታ ሪቪው ብለን አፕሩቭ አድርገን ወደ ሎካል ፐርቼዝ እንዲሄድ ማድረግ እንችላለን ማለት ነው። እዚህ ጋር ፐርቼዝ ኦርደሩን ክሬት ያደረገውን ከፍታችሁ ማየት ትችላላችሁ። ይሄን እያንዳንዷን ስቴጅ ማለፍ ይቻላል። ለበለጠ ማብራሪያ ከተፈለገ ደግሞ እንትን ላይ ማነው ፐርቼዝ ሞጁል ላይ ቪዲዮ ላይ ማየት ትችላላችሁ፣ ጋይዱን ማየት ትችላላችሁ። ኦኬ ስለዚህ ስቶር ሪኩዌስት ከስቶር ሪኩዌስት እንዴት ወደ ኤስአይቪ እንደሚሄድ እንዴት ወደ ፐርቼዝ ሪኩዌስት እንደሚሄድ አየን ማለት ነው። ስለዚህ ኢንቨንተሪ ላይ ያሉት ነገሮች እነዚህ ናቸው። ቀጣይ ወደ ሴልስ እንሄዳለን።